ውዳሴዋን ግን ብዙ አልተቀበልኳት። ተሰራ ነው ያልሰራ ነው ይበልጣል። ከዚህ ከጉስቁልና ዓለም ወደ እውነተኛውና ሕይወት ወዳለበት ውጣ ውረድ ወደሌለበት፣ ረሃብ ችግር ውጣ ውረድ ወደሌለበት፣ ጦርነት ወደሌለበት፣ ሕማም በሽታ ወደሌለበት፣ መከራ ወደሌለበት የምንሸጋገርበትን ስራ ምን ስራ ስማችንን የሚያስጠራ ስራ እንስራ። ይህ የቤተ ክርስቲያን መልእክት ነው። የሀገረ ስብከቱ ተላላኪዎች፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡር መላከ ፀሐይ ገብረ ማርያም የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡር መጋቢ ገዳሙ፣ አባቶችና እናቶች፣ ወንድሞችና እህቶች፣ በአጠቃላይ እግዚአብሔር በቸርነቱ የጠራችሁና የመረጣችሁ ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። ለብርሃነ ልደቱ እንደዚሁም ዛሬ ለምናከብረው በዓላችን አድርሶናልና ክብርና ምስጋና አሁን ደርሱ እያልኩ እንኳን አደረሳችሁ። እንደ ዛሬ ሁሉ በረድኤቱ ጠብቆ ለሚመጣው ዓመት ያድርሳችሁ። ለብርሃነ ጥምቀቱ እንደዚሁ ያድርሰን ያድርሳችሁ። መጋቢ ምስጢርን ስላስተማሩን ትምህርት ቃላዊት ያሰማል። ውዳሴዋን ግን ብዙ አልተቀበልኳት። እኛ ስንወዳደስ ብዙ ነገር እያጣን ነውና አሁን መወዳደሱን ትተን ትጥቃችንን ጠበቅ አድርገን ልንሰራው የሚገባንን እንድንሰራ መልእክት ያሉትን የተናገሩት ጥሩ ነው፣ ግን ብዙ የምንሰራው ስራ ነው። ከሰራ ነው ያልሰራ ነው ይበልጣል። ካየነው ያላየነው ይበልጣል። ከጠበቅነው ከተንከባከብነው መንጋ የጠፋውን በዛው ልክ ነው። ስለዚህ ብዙ የምንሰራው ስላለ መወዳደሱን አሁን ጦቅ አድርገን ዋጋ ከፋዩም እንደተባለው ራሱ ባለቤቱ ስላለ ለስራ ተሳታፊ መሆኑ መልካም ነው። አጠቃላይ ግን ስለ ርኅራኄዎት እግዚአብሔር ይስጥልን። ትምህርቱን ተምረናል። ብዙ ልላችሁ አልችልም። ወቅቱ የመገለጥ ዘመን ነው። ስለ ልደቱ ወይም ስለሚመጣው ስለ ጥምቀቱ ወይስ ስለ ሥላሴ ሁሉን ስለፈጠረው ስለማን ብዙና ብዙ የሚነገርበት ወቅት ነው። ይሁን እንጂ
በተደጋጋሚ ሁሉም ስለምንማር እየተማርንም ከዕለቱ መጋቢ ምስጢር ካስተማሩት አንድ አረፍተ ነገር ወስጄ እዚህ ላይ ጨመርመር አድርጌ ከዚያ ባጭሩ እንሰነባበታለን። እግዚአብሔር ያስተምረን ብለን መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 11 ቅድም ያስተማሩን ነው። ቁጥር 4 ላይ በምድር ላይ ሳንበተን ስማችንን እናስጠራ የሚል ኃይለ ቃል እናገኛለን። በምድር ላይ ሳንበተን ነው ስማችንን እናስጠራ ይላል። ቃሉ ጥሩ ነው፣ ግብሩ ነው ክፉ። በምድር ላይ ሳይበተኑ ከመሞት በፊት ትንሣኤ አለና በእግዚአብሔር ፊት መቆም አለና ያለ ስራ ላለመቆም ያለ ስራ ላለመሞት ስራ ሰርቶ ስምን አስቀርቶ ታሪክ ለትውልድ ትቶ ትውልድ የሚጠቀምበትን አበርክቶ በየዘርፉ ማለፉ መልካም ነው። ግን ይህንን የተናገሩት ሰዎች ለሰው የሚጠቅምም አልነበረም ሊሰሩት ያሰቡት፣ ለትውልድም የሚጠቅም አልነበረም ያቀዱት። ምን እንስራ ተባብለዋል። ጥሩንም እንስራ፣ በእሳትም እንተኩሰው፣ ጫፉ እስከ ሰማይ የሚደርስ ትልቅ ግንብም እንገንባ፣ ሳንበተንም ስማችንን እናስጠራ ነው ያሉት። ለበጎ ቢሆን በበጎ ቢሆን አስተሳሰቡ ባልከፋም ነበረ። ሰውን የሚጠቅም ቢሆን ትውልዱ የሚቀበለው ትውልዱን የሚያስተምር ቢሆን እሰየ በተባለ ነበረ። ግን አቅምን ያላገናዘበ ስራ ራስን ሳያውቁ መንጠራራት፣ የማይነካውን ለመንካት፣ የማይጨበጠውንም ለመጨበጥ፣ የማይዳሰሰውንም ለመዳሰስ ነበረ ጉዟቸው። ከምስራቅ ተነስተው ወደ ምዕራብ ሲጓዙ እጅግ ሰፊ ሜዳ አገኙ ይላል በሰማያዊ። ሰፊ ሜዳ ነው ያገኙት። ሰፊ ሜዳ ሲያገኙ ግን በሰፊ ሜዳው መልካም ምኞት፣ መልካም ስራ፣ ቅድም እንዳልኩት ለትውልድ ተሻጋሪ እግዚአብሔርን የሚያስመሰግን ፈጣሪ ፍጥረታት መሆኑን በፍጥረቱ መታወቅም ስላለበት የማይታወቀው እግዚአብሔር በፍጥረቱ ነውና የሚታወቀው። ያንን መስራት ሲቻል ወደኋላ መለስ ብለው በኖህ ዘመን የተፈጸመውንና የተደረገውን ነገር በማውሳት የነበረውን ጥፋትና ውድመት በኃጢአት ምክንያት በሰው ልጆች የመጣውን መከራ ውርደት በማስታወስ እንደዛ በእኛም ዘንድ እንዳይሆናል አቅምን አለማወቅ ዝለ በመዘመን እንደነበረ በንፍርሃ እኛም እንዳንጠፋ ትልቅ ግንብ እንገንባ፣
ሰማየ ሰማያት የወጣ ብለው አሰቡ። እንዳሳያቸውም ቅድም መጋቢ ምስጢርም እንደነገሩ እግዚአብሔር ዝም ብሎ ተመለከታቸው። እውነት መስሏቸውም ግንባታቸውን ጀመሩ። በፀሐይም አብስለው እስከ መብላት ደረጃ ደረሱ። እዚህ ላይ ቢያቆሙ መልካም ነበረ። ትልቅ ውጤት አስገኝተዋል። ሙከራቸው ባልከፋ በበጎ ነገር ቢለውጡት፣ ከዚህ በኋላ ግን ጦር እየሰበቁ ጦር እየወረወሩ አሁን እግዚአብሔርን ወጋን በማለት እንደ አባቶቻችን ትምህርት አሁን አቡን ወጋ ነው፣ አሁን ወልድን ወጋ ነው፣ አሁን መንፈስ ቅዱስን ወጋ ነው፣ ከዛም በፊት ፊት አውራሪውን ቀኝ አዝማቹን ግራ አዝማቹን ወዘተርፈ ወጋን እያሉ መመጻደቅና መመካት ጀመሩ ይለናል። ሰይጣን ለወዳጁ ቅርብ ነው ሲባል እንሰማለን አይደል? ወዳጅ ሲኖረው ሰይጣን በምታት ያልሆነውን እንደሆነ አድርጎ ያሳያል። ሰይጣን ወዳጁን ወዳጅ አድርጎ ለመኖር የወዳጁን ጥያቄ ይመልሳል። ግን እውነት አይደለ የውሸት መልስ፣ ትክክለኛ ያይደለ ምትሃት። ስለዚህ ጦራቸውን ደም እየቀባ ምንም የወጋው ነገር ሳይኖር የወጋ እያስመሰለ ሲመልስላቸው ስለነበር በዚህ ተኩራርተውና ተመጻድቀው ከኃጢአት ወደ ኃጢአት ተሸጋገሩ። ከዚህ በኋላ ነው የእግዚአብሔር ትዕግስቱ አለ። ትዕግስቱ የሚያልቅ አይደለም። በባህሪው ትዕግስቱ የባህሪው ነውና፣ ግን አመፀኞቹን ማሳፈር፣ መቅጣት፣ ማዋረድ፣ ማጎሳቆል፣ ማንነታቸውን ማሳወቅ ይገባ ስለነበረ ምን ውረድ፣ ቋንቋቸውንም እንደባልቀዋል። ምን ውረድ ምስጢረ ሥላሴም ያለበት ነው። አንድነት ሦስትነትም የተገለጸበት ነው። ስለዚህ የናምሩድንና የሰራዊቱ ቋንቋ በመደበላለቅ እንዳልነበረም በማድረግ በነፋስ ኃይል የገነቡትንም ታላቅ ግንብ ሰማየ ሰማያት የወጣ ሕንፃ በዘመናችን በዚያ ልክ ተሰርቷል ማለት አይቻልም። አባቶቻችን እንዳስተማሩ በዓለም ውስጥ ከ5000 በላይ ከፍ ያለ የተሰራ ይኖርበት አላውቅም። ከ5000 በላይ ወደ ላይ ማለት ነው እድገቱ። ከዛ በላይ ነበረ የገነቡት አባቶቻችን እንዳስተማሩ። ሁሉም እንዳልነበረ ሆነ፣ ድብሽት ሆነ፣ ማንነታቸውን አጡ። እነሱም ቅድም እንደተባለው ባቢሎን ዝም የተዘራች ነው። በሀገሪቱም በእነሱም እንዳልነበሩ ሆኑ ነው። ትዕቢተኛ ቅድም ይደቃል አይደል ያሉ። እንግዲህ እና የሚደቀው ለንስሐ ያበቃል ሁሉም እንላለን። ከዚህ ውስጥ እኛ ልንማር የምንፈልገው ይህ ታሪኩን ቅድም ስለተረኩልን በታሪክ ብዙ ለመቆየት አልፈልግም ነው። ሳንፈተን ስማችንን እናስጠራ። ተሰባስበናል እዚህ ሁላችንም። መልካም ነው። ስንመጣ ደግሞ ስም እንዲኖረን ነው። ስም አለ። መጀመሪያ ስማችን እንዳይጠፋ ስም ያለው ሰው ነው ስሙ እንዳይጠፋ የሚጠራው። ስም ያለው ሰው ነው ስሙን ለትውልድ የሚያስተላልፈው። ስም የሌለውም ስም እንዲኖረው ይጥራል። እኔና እናንተ ስም አለን። ምን ስም አለን? እኔና እናንተ ምንድነው ስማችን? አብረን አይደለም? አቤት የየግል ስማችንን አልጠየቅኩም። ክርስቲያን የሚለውን ስማችንን ደፍረን መናገር። ምንድነው ስማችን? ክርስቲያን።
ብዙ ክርስቲያን አለና በዘመናችን የትኛው ክርስቲያን በአንድ ልብስ ነው የምንፈልገው? የተዋህዶ ልጆች። ኦርቶዶክስም ብዙ ነው ኦርቶዶክስ ነው የሚለው። ኦርቶዶክስ ተዋህዶ ካልን ብቻ ነው። ክርስቲያን የሚለው ብዙ ነው፣ ኦርቶዶክስ የሚለው ብዙ ነው። ተዋህዶ ብቸኛ ስማችን ይሆን የተዋህዶ ልጆች የእነዚያ የጥንቶቹ የአባቶች የእነ አትናቴዎስ፣ የእነ ጎርጎርዮስ፣ የእነ ዮሐንስ አፈወርቅ፣ የእነ ቅዱስ ቄርሎስ እንዲህ እያላችሁ ሁሉንም ጥሪያቸው ባሉ ናቸው። የእነ ቅዱስ ባስልዮስ፣ የእነ ቅዱስ ኤፍሬም የእነዚያ ልጆች ሕያው የሆነ ስም የማይጠፋ ስም ሰዎች ወደው የሰጡን ስም ሳይሆን ወላጆች ለልጆቻቸው ውድ ነው ያሉትን ስም ይሰጣሉ። ልጄን ይገልጽልኛል፣ የልጄን ስም ይገልጻል ያሉትን ይሰይማሉ። ይህ ስም ግን ከማንም ከግል ሳይሆን የተሰጠን በክርስቶስ ክርስቲያን የተሰኘንበት ስም አለ። ይህ ስም እንዳይጠፋ በዚህ ስም ሳንጠቀምበት እንዳንሰረዝ ኑና እንስራ ነው የምትል ቅድስት ቤተ ክርስቲያን። በዚህ ስም የምትኖሩ ከሞት በፊት ከጉዞ በፊት ውድቀት ሳይመጣ ከሞት መዋል ሳይመጣ በወጣትነትህ ና ነይ በእግዚአብሔር ቤት ደስ ይበልህ፣ በእግዚአብሔር ቤት ደስ ይበልሽ፣ በእግዚአብሔር ቤት ዘምር፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የማይጠፋ ስም ይሄ ነው። የማይጠፋ ክብር ይሄ ነው። ከዚህ ከጉስቁልና ዓለም ወደ እውነተኛውና ሕይወት ወዳለበት ውጣ ውረድ ወደሌለበት፣ ረሃብ፣ ችግር፣ ውጣ ውረድ ወደሌለበት፣ ጦርነት ወደሌለበት፣ ሕማም፣ በሽታ ወደሌለበት፣ መከራ ወደሌለበት የምንሸጋገርበትን ስራ ምን ስራ ሳንበተን፣ ሳንሞት፣ ሳንደቅ፣ ሳንወድቅ፣ ሳንዝል የቤተ ክርስቲያን መልእክት ነው ለልጆቿ። እነ ናምረድና ተከታዮቹ የማየውን ስራ ለመስራት ነው የተንጠራሩትም የማየውን ስራ ለመስራት በማሰባቸው በመሞከራቸው ከሙከራም አልፎ ተሸጋግረው ወደ ላይ ስለወጡ በወጡበት ከፍታ እንዳልነበረ ሆነው ተንኮታኩተው ወድቀዋል። የኔና የእናንተ ጥሪ ግን የማይጠፋ ስም እንዲኖረን ሳንበተንና ሳንወድቅ የሚያስፈልገንን እንስራ ስንል እግዚአብሔርን ደስ የሚያሰኝ ስራ ማለት ነው። ኑ አሁንም ሳንበተን ስማችንን እናስጠራ ስንል ስም የሚያስጠራ ስመ እግዚአብሔርን ጠርቶ በስመ እግዚአብሔር የተራቡትን መመገብ፣ የተቸገሩትን መርዳት ሌላው ትልቁ ስራ ነው። በተለይ በዘመናችን ብዙ በረሃብ አለንጋ የሚገረፉ ወገኖች አሉ። ብዙ ቀኑ የጨለመባቸው ወገኖች አሉ። ብዙና ብዙ ፈተና ላይ ያሉ ወገኖች አሉ። በጠማማ ጎጇቸው ሲሰቃዩ የሚውሉ የሚያድሩ። ምናልባት እኛ ተቸግሯል ብለን የምናስብ አደባባይ ላይ ወጥቶ ሁሉን የሁኔታውን ክብሩን ትቶ ያለው አማራጭ በእንተ ማርያም ብሎ ስለ እግዚአብሔር ብሎ መብላት ስለሆነ ያንን ብቻ ነው ይሆናል የምናየው። በዚያው ልክ ከቤቱም ደግሞ ሊለምኑ ያፈሩ በሰው ፊት መቆምን የማይወዱ የሚሸማቀቁ ሰዎች ናቸውና ረሃብ የሚገርፋቸው እርዛቱ ብርዱ የሚፈራረቅባቸው ብዙ ወገኖች ስላሉ ስማችንን እናስጠራ። ሁሉም ደስተኞች ሆነው የሚኖሩበትን፣ ሁሉም እግዚአብሔርን የሚያመሰግኑበትን፣ እግዚአብሔር አልተወንም
በልጆቹ መገበን፣ በልጆቹ ተንከባከበን፣ በልጆቹ አለበሰን፣ በልጆቹ መጠሪያ ሰራልን፣ አልተወንም የፈጠረን እግዚአብሔር ብለው እግዚአብሔርን የሚያመሰግኑበትን መልካም ስራ ኑ እንስራ። ሳንጠራ ጥሪ አይቀርም። መቼ እንደምንጠራም አናውቅም። ባለንበት በወጣትነት፣ በጎልማሳነት፣ በሽማግሌነት፣ በሕፃንነት እሱን እግዚአብሔር ብቻ ነው የሚያውቀው። ስለዚህ ባለን ነገር ሁሉ እግዚአብሔርን የሚያስደስት ስራ ለመስራት ኑ ስማችንን የሚያስጠራ ስራ እንስራ። ይህ የቤተ ክርስቲያን መልእክት ነው። እነ ናምሩድ ያስተላለፉት መልእክት ሳይሆን ቅድስት እናታችን ቤተ ክርስቲያን የምታስተላልፈው በጎ መልእክት፣ በጎ ጥሪ፣ መልካም ስራ የሚያሰራ ማለት ነው። በሌላ መልኩ ኑ የተጣሉትን እናስታርቅ። በጎ ስራ ነው። በክፋት ሳንጠራ፣ በቂም በበቀል እንደተተበተብን ሳንጠራ፣ አወዳደቃችን ሳይከፋ፣ ስም አጠራራችን ሳይጠፋ ኑ የተጣሉትን እናስታርቅ፣ የተቸገሩትን እንርዳ። ቅድም ብያለሁ። ብዙ ወገኖች የተጣሏሉ። የላይፈሪ የታይፈሪ እያሉ ከማዋጋት ይልቅ በአስታራቂነት በማስታረቅ ከቤተሰብ ጀምሮ እህትና ወንድም እኮ ሳይስማሙ የሚኖርበት ዘመን ላይ ደርሰን፣ ወንድምና ወንድም እኮ ሳይስማሙ የሚኖርበት ዘመን ላይ ያለ ቤተሰብ ልጆች ከወላጆቻቸው፣ ወላጆች ከልጆቻቸው ጋር እኮ ተኮራርፈው የሚኖርበት ዘመን ላይ ነው። ምናልባት እስካሁን ድረስ ወላጆች ቢቆጡትም ቢቆነጥጡትም ቢገስጹትም አኩርፎ የማይውል ወደ እናቱ ወደ አባቱ የሚጠመጠም ሕፃኑ ብቻ ነው። ሕፃናት ተፈጥሯዊ ታሪካቸውን ስላልረሱ ምንም ቢባሉ ምንም እያለቀሱ ወላጆቻቸውን ነው ጥምጥም የሚሉ። ወጣቷ ግን ለምን አየሽ፣ ለምን ተናገርሽኝ አይደለም፣ ለምን መከርሽኝ፣ ለምን አየሽኝ፣ ነፃነቴን እፈልገዋለሁ የሚል ስንቱ አኩራፊ ይሆናል። ስንቱ ወላጆች ከልጆቻቸው ተጣልተዋል። ስለዚህ ኑና በጎ ስራ መስራ፣ ቤተሰብን ከቤተሰብ ጎረቤትን ከጎረቤት እናስታርቅ፣ ባልን ከሚስት ሚስትን ከባል እናስታርቅ። ይህ የቤተ ክርስቲያን ጥሪ ነው። መበተን ሳይመጣ ነው ያሉ እነሱ። ምክንያቱም እነሱ ከአንድ ሀገር ወደ ሌላ ሀገር ስለሄዱ ብቻ ከሀገር ሀገር እየተጓዙ የሚኖሩ ነበር የመሰላቸው። በእነሱ ዘመን አንድ ሰው የሚኖረው ብዙ ዘመን ስለነበረ በመቶዎቹ የሚቆጠር ከአንድ ሀገር ወደ አንድ ሀገር እያሉ መኖርን እንደ መበተን ብቻ ከሞቀ ቀያቸው ከለመዱበት መሄድን እንጂ ሞት መኖሩን እንኳ ይረሱ ነበረ ብዙ ዘመናት ስለሚኖሩ። እኔና እናንተ ደግሞ ሞትን እንዳንረሳ የተወሰነ ጊዜ ነው ተገድቦ የተሰጠ ነው። ቢበዛ 70-80 ተብሎ እንደ ድሮዎቹ 100፣ 200፣ 300፣ 900 የሚባል ታሪክ የለም አሁን። ስለዚህ እኛ የምንለው መበተን ሳይሆን መጠራት ሳይመጣ ዘማሪው ኑ እያለ የሚጠራው አለ እንዲመጠረ አሁን ኑ እንቅረብ። እስኪ ነው ትንሽ ቃኘት ታርቁ ከዚሁ ጋር አብሮ
ሳይመጣ ቅድም ብያቸዋለሁ። ሥጋውን እንብላ ደሙን እንጠጣ፣ እንመጽውት፣ እናስታርቅ፣ እናስተምር፣ እንደ እግዚአብሔር ፈቃድ በሕጉ እንመላለስ ነው። እነዛ መበተን ሳይመጣ ነው ያሉት። ረጅም ዕድሜ ተሰጥቷቸው ስለነበር እኛ ደግሞ መጠራት ሳይመጣ ምን ስራ ነው? ብዙ ስራ ነው ያለብን። በሃይማኖት እንጽና። ዘመኑ እንጃ ያስፈራል፣ ያስደነግጣል። የማይነኩ ነገሮች ከሚባሉት አንዱ ሃይማኖት ነው። ሰዎች በምግባር ሊወድቁ ይችላሉ። ሰዎች በምግባር ሊሰናከሉ ይችላሉ። ሰዎች የተለያዩ ፈተናዎች ሊደርሱባቸው ይችላል። ግን ከሃይማኖታቸው አይናወጡም። አባቶቻቸው ቃላቸው የጸና ነው። ሃይማኖታቸው የጠበቀ ነው። ለንግግራቸው ለዛ አለው። ማተቤን ካሉ እኮ አለቀ አከተመ። የተተፋ ምራቅ ይላሳል እንዴ ነው እኮ የሚሉት። የተናገሩት ከሚጠፋ የወለዱት ይጥፋ የሚል ብሂል ነበራቸው። ስለዚህ ሃይማኖቴንማ እንዴታ በሃይማኖቴማ በፍጹም የሚሉ ወላጆች ነበሩ፣ የሚሉ አባቶች ነበሩ፣ የሚሉ ጀግኖች ነበሩ። ዛሬ እኮ ሃይማኖትን እንደ ሸሚዝ መቀያየር ምንም ሀፍረት የሌለው ትውልድ እኮ ተፈጥሯል። ዝም ብሎ በነፋሳዊ ነው የሚነዳ። በነፋስ እንደፈለገ የሚሳተፍ ትንሽ ነገር ነው። ወረቀቱ፣ ገለባው ወዘተርፈ በነፋስ ነው ዝም ብሎ የሚሄደው። እኮ አውድማ ላይ ገበሬ ባለሙያው ሲያበጥረው ምርቱ አይደለም የሚሄደው፣ ምርቱ ዘው ላይ ነው የሚያርፈው። ከአውድማ አይወጣም። ገለባው ግን አልፎ ሌላ ላይ ይሄዳል። ስለዚህ ሰው ከሃይማኖቱ እንዴት ይናወሳል? ትናንትና የሃይማኖት ሰው ነው ያለ፣ ቆራቢ ያልናት ያለ፣ ቀዳሽ አወዳሽ ያለ። ኧረ ስንቱ ከላይ እስከታች እኮ ነው ደግሞ የሚገርመው። ከላይ እስከታች ትንሹንም ትልቁንም አስተካክሎ ክፉ መንፈስ የገዛበት ጊዜ ከሃይማኖቱ ሁሉም እንደፈለገ ከአንዱ ሃይማኖት ወደ ሌላ ሃይማኖት የሚሽከረከርበት። ስለዚህ መጠራት ሳይመጣ በሃይማኖታችሁ ጸንታችሁ ኑሩ። ሃይማኖት አይደለም የሚሻሻለው፣ ሃይማኖት አይደለም የሚለወጠው። ሃይማኖትና ሃይማኖት ነው አንድ ጊዜ። እናቶች እህቶቻችን በ80 ቀናችሁ፣ ወንዶች በ40 ቀን እንደም ሲል ይሄ ከክርስቲያን ቤተሰብ የተወለደ ክርስቲያን ነው። በልዩ ልዩ እምነት ውስጥ የተወልዶ የነበረ በመጣበት ሰዓት ይወለዳል። ከቅድስት ቤተ ክርስቲያን ከቅድስት ሥላሴ ከአብርሃ ከመንፈስ ቅዱስ ተወልዶ ስመ ክርስትና አግኝቶ ተሰጥቶት እስከ መጨረሻው እቅታ ድረስ በምግባር ራሱ እያሳደገ ከሃይማኖቱ ማንም ማን ላያናውፀው ቃል ገብቶ በጽኑ መሰረት ላይ ቆሞ ይኖራል። እንዲያውም ከትሩፋት ወደ ትሩፋት ከገር ወደ ገር በጎ መዓዛን እያሸተተ መልካም ጣዕም እየቀመሰ ከቅዱሳኑ ጋር ከመዘመርና እግዚአብሔርን ከማመስገን ውጭ ከሃይማኖት ወደ ሃይማኖት እንሄድ አልነበር። አይደለም ኦርቶዶክሳዊ የተዋህዶ ልጅ ሌሎች እንኳ ሰማዕታቱ ሰማዕትነትን ሲቀበሉ የድል አክሊልን ሲቀዳጁ እግዚአብሔር በልዩ ጥበቡ ሰማየ ሰማያት ሲያመጣቸው ይህንን ያዩና የተገለጠላቸው ከእምነት ውጭ የነበሩ ሁሉ እየዘለሉ እየገቡ ለክብሩ
ወራሾች እንደሆኑ መጽሐፍት ይነግረናል፣ አባቶቻችን ያስተምረናል። ስለዚህ ዛሬም እንደላችሁም የምንጠራበትን ቀን አናውቀውምና ባለንበት ባላችሁበት በሃይማኖታችሁ ጽኑ። አትስከር የተባለ ሰው ሃይማኖትን ለምን ይለውጣል? ሰዎች በደካማ ጎኑ ስካርን ያስተዋሃሉ ይደለም ይሉታል። ስካሩን ለጊዜው በተለያየ መልኩ ሲያስተውት ሃይማኖቱን የሚያስለውጡታል። መተው ያለበት ስካርን ሃይማኖቱን፣ ቅሚያውን መተው ያለበት ሃይማኖቱን። ቤተ ክርስቲያን ቀሙ ትላለች እንዴ? ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አትስረቅ ነው ሕጓ፣ አትቀማ ነው ሕጓ፣ አትግደል ነው ሕጓ፣ አታመንዝር ነው ሕጓ። ዓለምን የናቁትን ሥጋዊ ምኞት ያላሸነፋቸው ለእግዚአብሔር የተገዙትን እንደምናምሩት በትዕቢት በልክ ቅድም መጋቢ ውስጥ እንዳስተማሩን ሰማየ ሰማያት እንወጣለን ብለው እንዳሰቡት ሳይሆን ትልልቆች ሲሆኑ ራሳቸውን ትንሽ ያደረጉ፣ አዋቂዎች ሲሆኑ ራሳቸውን እንደ አዋቂ የቆጠሩ፣ እግዚአብሔር በልዩ ክብሩ ከፍ ከፍ ያደረጋቸው ሲሆኑ እግዚአብሔርን ከፍ አድርገው የነሱ ትንሽነት እንዲገለጥ አይደለም ከእግዚአብሔር ጋር ከወንድሞቻቸው ከጓደኞቻቸው ጋር እንኳን እኛ እናንሳለን የሚሉ ትሕትናን ገንዘብ ያደረጉ በትሕትና የተሞሉ ትሕትናን የተጎናጸፉ እንደነዚህ አይነት አባቶች ነበርን፣ ዛሬም አሉ። እግዚአብሔር የሚያውቃቸው እናቶች አሉ። እንከተላቸው፣ እንጠቀምባቸው፣ በጎ ስራ እንስራ። መጽሐፍ ቅዱስ ሁሉንም ታሪክ ይተርክልን፣ ክፉውንም በጎውን። ሁለቱንም ታሪክ ስናይ ደግሞ እኛ እንድንማርበት ሰምተን ማይጠቅመውን ለናምሩድም ሰናራውያን አልተጠቀሙበትምና እንቅርቸውን፣ የሚጠቅመውን ደግሞ ይህ ይጠቅማልና እንጠቀምበት እንድንል ነው። እንደዛ ነው ሁሉ ለሚመጣው ዓመት እግዚአብሔር በቸርነቱ ያደርሰን፣ የሰማነውን በልቦናችን ያሳድርብን። እንግዲህ በዓለ ጥምቀታችን ደርሷል። ቅድም መላከ ፀሐይ ማስታወቂያዎች አሉ ሲሉ ማስታወቂያ ታቦታትሞ አንድ ጊዜ የተዘጋ ምራት ነው የተከለከለ ነው ብለን ነው። ስለዚህ ማስታወቂያቸውን ታቦት ከገባ በኋላ ይነግሯቸዋል። ለጥምቀት ያልሆነ ቀሚስ አብረን ሞቅ ደመቅ አድርገን ባህላችን እንድናከብር ራሳችን ጸጥታ አስከባሪዎች፣ ራሳችን አስተናጋጆች፣ ራሳችን ዘማሪዎች፣ ራሳችን መሪዎች ሁነን ጸጥታ የሚያስከብሩትንም ተባባሪዎችንም እግር መንገዱን በመካከላችን ኮሽ የሚል ነገር ሳይሆን እግዚአብሔርን ከፍ አድርገን እንድናመሰግን መልእክቴ ነው። እግዚአብሔር ከሁላችን ጋር ይሁን። አቡነ ዘበሰማያት